ሰላም እንደምን አላችሁ? ደህና ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናታችን ቅድስት ድንግል ማርያም በምልጃ በጸሎቷ በቃል ኪዳኗ እየጠበቀችኝ እስከ ዛሬ ያለሁኝ ማለት ነው። እንግዲህ ዛሬ በዚህ ቪዲዮ በጣም ጠቃሚ የሆኑ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁ። በክፍል 1 እንደተመለከታችሁት መምህር ተስፋዬ የእሸቱን ብዙ መረጃዎች አውጥቷል። ያንንም ቪዲዮ እናንተ ወዳችሁታል። ክፍል 2 ልቀቅልን ስትሉ ነበር። ይሄው ዛሬ ባሪፉ አዘጋጅቼ ወደ እናንተ አምጥቼላችኋለሁ። ቪዲዮውን አይታችሁ እስከ መጨረሻው ሀሳብ አስተያየታችሁን ስጡበት። የኔንም ሀሳብ እነግራችኋለሁ። ወደ ቪዲዮ እንስማቸው። አጋንንትን ስም በመጠየቅ የት እንደነበሩና ምን እንደሰሩ ማናዘዝ በሰፊው ይታያል። የት ነበርክ? የት ዋልክ? የት አደርክ? ማነው ስምህ? ማነው ወገንህ? ለምን አስፈለገ? ከሰይጣን ጋር ምን ህብረት አላቸው? ሲጀመር አጥማቂ ሲያጠምቅ ጸሎት እየጸለየ ነው እንጂ እያስከባጠረ ነው እንዴ? የሱን ፍላጎት እኮ አሁን እየተናገረ ያለው አጥማቂ። አያችሁ አይደል እንዴ? ጸሎት የሚጸለየው አጋንንቱ መጮህ ከጀመረ በኋላ ነው እንዴ? ኖርማሊ አንድ ሰው ታመም ያለው ጨጓራዬን እያመመኝ ነው ጸልዩልኝ ሲል ይጸልያል። አይ እኔ ችግር አለብኝ ውስጤ ጥሩ አይደለም ቅዠት ምናምን አለብኝ እና ውስጤ አጋንንት ሊኖር ይችላል፣ አባቴ በጸጋዎት ያጥምቁኝ ማን ይፈውሱኝ ወይም ደግሞ በጸጋዎት ያግዙኝ ሲባል ና አንተ ስማ ይጠሩታል። ይኸው ቅድም እንደሰማችሁት አጋንንትን ጠርቶ ማሰር። ከጮኸ በኋላ ሰይጣኑ አባ መቃርስ መጥቶ ምንድን ያደረገው? ሰይጣኑ ውጣ ነው ያለው። በቃ መጀመሪያ ጮሆ ነበራ። አንዱ ይሄ ነው። ሌላው እንግዲህ እንደምትሰሙት እኔ አንዳንድ ጊዜ አሁን ለእነዚህ ሰዎች መልስ ስመልስ ህፃናት እነዚህን አባቶች እንዳይንቋቸው እፈራለሁ። ስምህ ማነው ወገንህ? ለምን አስፈለገ? ስምህ ማነው ወገንህ? ኢየሱስ ክርስቶስን እየተቃወሙ ነው። በነገራችን ላይ አያችሁ፣ ኢየሱስ ክርስቶስን እየተቃወሙት ነው። ያው ማርቆስ 9 ላይ እንግባ። እንዲህ ይላል፣ ከህዝቡም አንዱ መልሶ መምህር ሆይ ዲዳ መንፈስ ያለበትን ልጄን ወደ አንተ አምጥቼዋለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ያስደፍቀዋል፣ ጥርሱንም ያፋጫል። በደቀ መዛሙርቱ እንዲያወጡልኝም ለደቀ መዛሙርቱ ነገርኳቸው አልቻሉምም ይላል። በነገራችን ላይ በጣም የሚከብድ ቃል ነው አልቻሉም ማለት። ሂዱ በስሜ አጋንንትን አውጡ ብሎ ሉቃስ 10 ላይ ተናግሮ ነበረ። እዚህ ጋር ደግሞ አልቻሉም። ስለዚህ የማይወጣ ሰይጣን አለ ማለት ነው። አዎ ፈጽሞ በኢየሱስ ክርስቶስ የማይወጣ አይደለም። የሚያጠምቀው አባትና የሚጠመቀው ሰውዬ በሐሳብ አንድ መሆን አለባቸው። እየተጠራጠረ መጥቶ አጋንንት ያወጣለትም የሚያጠምቀው አባትን መጸለይ ያለበት ጸሎተኛ መሆን አለበት። ለምን ክርስቶስ ወረድ ብሎ ምን አላቸው? ጌታ ሆይ አጋንንት ቅድም የዚህ ሰውዬ መንፈስ ውጣ ስንለው አልወጣም አለን፣ ለምንድን ነው ሲሉት ስለ እምነታችሁ ማነስ ነው አላቸው። እስከ መቼ ነው የምታገሳችሁ አላቸው። የሚያጠምቀውም ጭምር የሚጠመቀውም ሰው ደግሞ መሆን እንዳለበት ሲናገር ክርስቶስ ምን አለ? ይህ ወገን ያለ ጾም ጸሎት በስተቀር በሌላ ሊወጣ አይችልም አላቸው። ሁለት አይነት ነገር የተናገረው ሐዋርያትን እምነት ስለጎደላችሁ ነው አላቸው። ለብቻቸው ደግሞ ሲነግራቸው ደግሞ እንደገና ያለ ጾም ጸሎት በስተቀር ሊወጣ አይችልም ብሎ ሁለት ነገር የተናገረው። ከዛስ እዚህ ጋር ምን አለ? እርሱም መልሶ ማታምን ትውልድ ሆይ እስከ መቼ ካንተ ጋራ እኖራለሁ? እስከ መቼስ እታገሳለሁ? ወደ እኔም አምጡት አላቸው ይላል። ይሄ እንግዲህ በኋላ እንቀጥለዋለን። በጣም የሚገርም ነው። አሁን ግልጽ ነው። ይኸው ማርቆስ 5 ላይ ደግሞ እንዲህ ይላል። ማርቆስ እንግዲህ በደንብ አዳምጡ። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ሆይ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታስቃየኝ በዚህ በእግዚአብሔር ስም አምልሃለሁ ብሎ ጭራሽ በእግዚአብሔር ስም ኢየሱስ ክርስቶስ ማማል ጀመረ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎ ነበርና ኢየሱስ ክርስቶስ ስምህ ማን ነው ብሎ ጠየቀው ይላል። ጠያቂ ማን ነው? ኢየሱስ ክርስቶስ። እነሱ ግን ምን ይላሉ? ወገንህ የት ነው? ከየት ነው የመጣኸው አሉት ይላል። ስምህ ማን ነው ብሎ ጠይቆት ነበርና ብዙ ነንና ስሜ ሌጊዮን ነው አለ። ከሀገርም ውጪ እንዳይሰዳቸው አጥብቆ ለመነው። ለማኙ ማን ነው? እርኩስ መንፈሱ ጠያቂ ሆነ። አሁን እባክን አትስደደኝ አለው። በዚያም በተራራ ጥግ
ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹም እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቶቹም ወጥተው ወደ እሪያዎቹ ገቡ። 2000 የሚያህል መንጋ ከአፋፍ ወደ ባህር ተጣደፉና ወደ ባህር ሰጠሙ ይላል። ይህንኑ ማርቆስ 9 ላይ እንግዲህ ቅድም አሁን 5 ላይ ነው። 9 ላይ ቅድም ያነበብኩላችሁን እዩት። የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ ታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው ይላል። ያ መንፈስ ወዲያውን አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ አንፈራፈረው ይላል። ሌላ ቦታ ላይ ስምህ ማን ነው ብሎ ጠየቀው። ሌጌዮን ነኝ አለ። መጠየቅ አያስፈልግም ነው ያሉት እነዚህ አባቶች። ለምን ታዲያ ኢየሱስ ክርስቶስ ጠየቀ? ስለዚህ እነዚህ ቄሶች የማን ጠላት ናቸው? የኢየሱስ ክርስቶስ ጠላት ናቸው። የትምህርቱ ጠላት ናቸው ማለት ነው። ለምን ብትሉ ጌታ ሰይጣንን ያውቀዋል አያውቀውም? ያውቀዋል። ለምን ጠየቀው? ስምህ ማን ነው አለ። ጠፍቶበት ነው ኢየሱስ? ኦኬ ለካ ሌጌዮን ነበር ስምህ ምናምን ይላል ማለት ነው ኢየሱስ? አይደለም። ያውቃል እኮ የት ነገድ የት ሰራዊት እንደሆነ ያውቃል። ግን ሐዋርያት አብረውታሉ ከኋላ 12ቱም ሐዋርያት ይሰማሉ። ነገም እኛ ስንፈውስ እንደዚህ አድርገን መጠየቅ አለብን ማለት ነው እንዲሉ እኮ ነው። እያስተማረ እያሰለጠን አይደል እንዴ? 3 ዓመት ከ3 ወር ከሱ ጋር እኮ እየተዘዋወሩ እየሰለጠኑ ነው ያሉት። ስልጠና መንፈሳዊ ውትድርና ላይ ነው ያሉት እኮ። ስለዚህ ምንድን ነው ያሉት? ጠየቃቸው፣ መናፍስቶቹን ጠየቃቸው፣ ስማቸውን ነገሩት። ሌጌዮን ነን አሉት። የብርጌድ አንድ ብርጌድ ማለት ነው። አንድ ብርጌድ 18,000 ወታደሮች አሉት ይባላል፣ ወይም 800 ወታደሮች እንደየአገሩ ይለያያልና ወታደሮች አሉት ይባላል አይደል? እሺ እዛ ጋር ጠይቋል። በዚህ ጋር ደግሞ እንሰማለን። ያው አንፈራገጠው፣ ወዲያውንም አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ አንፈራፈረው ወይም ተንፈራፈረ። ለምን እንደዚህ ሲሰቃይ ጌታ ዝም ብሎ አየው እንዴ? ዝም ብሎ ውጣ ሲለው ውልቅ አጎ ሳይሰቃይ አያስወጣው? ማንፈራገጥ፣ አረፋ ማስደፈቅ፣ መንፈራፈር፣ እንደዛ መከራውን ማሳየት ምን አንደባለለው? ይኸው ቪዲዮ ላይ እንዳየነው ነው የሆነው እኮ። ለምንድን ነው እንደዛ ማድረግ ያስፈልገው? ሰይጣን ቆሻሻ እንደሆነ ሰውን እንደዚህ እንደሚያዋርድ እሱ ሲያዝ ደግሞ ከነስጋችን ላይ ስለሆነ የተያዘው እኛንም እንዴት እንደሚያደርገን ኃጢአትም ሲያሰራን ከነስጋችን ሲያዝም እንደዛው እንደሚያደርግ ኃይሉን ለማሳየት ነው። ኃይሉን ከዚህ አይነት ፈውስ መፈወስ ደስ ስለሚል አባትየውም ሲያየው ወይኔ ልጄን እኮ ሲያሰቃዩ የነበረው እንደዚህ አይነት ኃይለኛ መንፈስ ነው እንዲል ነው። ነገ እንዲሰግድ፣ እንዲጾም፣ እንዲጸልይ ነገ ዝም ብሎ እኮ እና በቃ አይዞህ በቃ ድንሃል ብሎ እንዲህ ቢለው ቢያንስ እንኳን ዋይ ብሎ ጮሆ ቢወጣለት እንደ ቀላል ነው የሚያየው። የሆነ ሾክ ተሰክቶበት እንዲያጉ ሾክን እንደዚህ ንቅላ ጎን ማስወጣት ሊቆጥሩት ነው፣ ቀለል ያደርጉታል። አጋንንት እንደዚህ በቀላሉ የሚወጣ ከሆነማ ነገም ሄጄ እንደፈለግ ሆናለሁ መጥቼ ደግሞ አስወጣለሁ እንዳይሉ ነው። ከባድ እንደሆነ በአጋንንት መያዝ ኃይለኛ እንደሆነ መጥፎ እንደሆነ እንዲናቅ ነው። አንደባለለው፣ አረፋ አስደፈቀው፣ ተንፈራፈረ ነው የሚለው። ለምን? ሰይጣን በእግዚአብሔር እጅ ሲያዝ ባህሪው ይሄ ነው። ሰይጣን በእግዚአብሔር እጅ ሲያዝ እንደዚህ ነው የሚያንፈራፍረው። ከዛ አባቱንም ይኸው ከያዘው ስንት ዘመን ነው ብሎ ጠየቀው። አያችሁ፣ አባቱንም ጌታ ሲጠይቀው እኮ ነው። ጌታ ነው ጠያቂው። ይህ ከያዘው ስንት ዘመኑ ነው ብሎ ጠየቀው ይላል። ጠያቂ ማነው? ኢየሱስ ነው። አያውቅም መቼ እንደተያዘ። አብርሃም ሳይወለድ በፊት ነበርኩ አላለም ኢየሱስ ክርስቶስ እንዴ? በደንብ ነው እንጂ ያውቃል። ማርያም ጋር መጥቶን በማጸኗ እንደሚያድር አካላዊ ቃል ስግው ቃል እንደሚሆን ያውቃል። ስለዚህ ጠየቀው ይላል። ህዝብ እንዲማር ነው፣ ህዝብ እንዲሰማ ነው። እነሆ ይሄ ሰው ይሄ ህፃን የተያዘው ከእናቱ ማህፀን ጀምሮ ነው ቢል ኢየሱስ ከራሱ አመንጭቶ የተናገረ ይመስላችኋል? መናገር ያለበት ማን ነው? ወላጅ አባት። ከዛስ አባትየው ምን አለ? እርሱም አለ ከህፃነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋው ወደ እሳትም ወደ ውሃም፣ ወደ ፈላ ውሃ ማለት ነው፣ ወደ እሳትም ወደ ውሃም ወይም ደግሞ ወደ ባህር ማለት ነው፣ ወደ ውሃም ጣለው ነው የሚለው። ሊጥለው ይሞክረ ሳይሆን ጣለው። ይገባል ሊገለው ሞክሮ፣ ግን እግዚአብሔር ያድነዋል። ቢቻልህ ግን እዘንልን እርዳንም አለው ይላል። ከዛ ኢየሱስ ምን አለ? ቢቻልህ ትላለህ፣ ለሚያምን ሁሉ ይቻለዋል አለው። ማርቆስ 9:23 እስቲ ጻፏት ይችን ነገር። ለሚያምን ሁሉ ይቻለዋል። በማርያም ጻፉት እስቲ ይሄንን፣ አንድ የማይጽፍ እንዳይኖር። አሁን ቢቻልህስ ትላለህን? ለሚያምን ሁሉ ይቻላል። ሁሉ ሲል ምን? መፈወስ። ያው የማይቻለው ለሁሉ ስልጣነ ክህነት ነው። የማይቻለው ለተመረጡት ብቻ ነው ክህነት።
የተመረጡት ማለት ሁሉም ካህን ሊሆን አይችልም፣ ሁሉም መምህር ሊሆን አይችልም ይላል። ሁሉም ካህን ሁሉም ዲያቆን አይሆንም፣ ሁሉም መምህር አይሁን ይላል ቅዱስ ጳውሎስ ሲናገር። ሁሉም መምህር አይሁን፣ አንድ የማይጽፍ እንዳይኖር። ለሚያምን ሁሉ ይቻላል፣ ለሚያምን ሁሉ ይቻላል። ሶስት የጻፉት ሶስት ይዝነብ እስቲ። እኔ አሁን ለምሳሌ አምናለሁ፣ ግን አምኜ አልጨረስኩም። ምክንያቱም እምነትም ምግባርም ቢኖረኝም እንደሚያጠምቁት እንደሚፈውሱት አባቶች እንደዚህ ምናምን አጋንንትን ማስወጣት አልችልም፣ ማስተማር ነው የምችለው። ገብቷችኋል አይደለ? ስለዚህ ቅዱሳን አባቶችና እኛ አንነጻጸርም። እነሱ እርግጠኞች ነበሩ። እንዲያውም አጋንንት ማስወጣት እንደ ቀላል ነገር ነው የሚቆጥሩት። አጋንንት ማስወጣትን ለምን ብትሉ እዚህ ሀገር ሄጄ አሁን ሰይጣን ይጮህልኛል ወይስ አይጮህልኝም፣ የሞተ ሰው ይነሳልኛል አይነሳልኝም አይሉም። እሱ ዋና ነገራቸው ነው። እንደሚነሳ እርግጠኛ ሆነው ባሻገር ነው የሚያስቡት። ቀጥሎ ስላለው ጉዳይ ዋናውን ይዘውታል። አጋንንትን አውጡ ስልጣን ተሰጥቷል። በልሳናት በቋንቋ ተናገሩ አስተምሩ ተሰጥቷቸዋል። ሙትን ማስነሳት ተሰጥቷቸዋል። በቃ ስለዚህ ምንድን ነው የሚፈለገው ሲባል ቀጥሎ ስላለው ነው። ከዛ ባሻገር ያለው ነገር የሚያስቡት። ለዚህ ነው ለሚያምን ሁሉ ይቻለዋል አለው። ወዲያውም የብላቴናው አባት ጮሆ አምናለሁ፣ አለማመኔን እርዳው አለ። ይቺ ሁለት አይነት ቃላት ነች ይባላል። አለማመኔንና አለማመኔን። እንዴት እንደለመንኩህ አለማመኔን አይተህ እርዳኝ ነው። አንዱ ደግሞ አለማመኔን እምነተ ጎዶሎ ነኝ፣ ለሚያምን ሁሉ ይቻለዋል ብለሃል፣ እኔ ግን ሁሉም ማድረግ አልቻልኩምና እባክህን እንኳን ለእኔ ሐዋርያቶችህ እንኳን የአንተ ሐዋርያት እንኳን አጋንንቱን ሊያስወጡት አልቻሉም። ስለዚህ እባክህን አለማመኔን እርዳኝ፣ አለማመኔን አይተህ እርዳኝ ብሎ በሁለቱም ቋንቋ ገለጸው ይላል። የብላቴናው አባት ጮሆ አምናለሁ ጌታ ብሎ ጮኸ። በቃ አስቡት እስቲ፣ በአይነ ህሊናችሁ ጮኸ ነው የሚለው። ሲጮህ እስቲ የሆነ ልጁ እየተንፈራፈረ መሬት ላይ ድፍ እያለ አባትየው ጌታ ሆይ አምናለሁ እባክህን አድንልኝ እያለ ልክ መምህር ግርማ ባጠገባችሁ ሲያልፉ እንዴት ነው የምታደርጉት? ቀሚሳቸውን ለመንካት መስቀላቸውን ለመያዝ ምናምን አይደለ? በቃ እምነት ማለት እኮ ያ እኮ ነው። እምነት እኮ ነው። በቃ ይሄ እኮ ሌላ ምንም እኮ የለም። በዛ መካከል መምህር ግርማን እንደ ሌላ ነገር እየቆጠሩ ሌሎቹ ቅናት ገድሏቸው ችግር ውስጥ ገቡ እንጂ አለማመናችሁን እኮ ነው እግዚአብሔር አይቶ የሚረዳችሁ። አለማመናችሁን አይቶ እምነታችሁን አይቶ እና ኢየሱስም ህዝቡ እንደገና ሲራወጥ አይቶ ሲራወጥ ምን ነው የሚራወጠው? ሰውየው ጮኸ፣ መንፈሱ ይንደፋደፋልና አየና ግራቀኝ ሲያይ ተረብሿል። ልክ እንደነ ዶንኪ ቲዩብ ሌሎች እንደነ ማህበረ ቅዱሳን ህዝቡ ሲረበሽ አየ ይላል። በመንደፋደፉ እዛ ጠመቅ ነበር መምህር ግርማ ጋር ጭራሽ በሽታ ሸምቼ መጣሁ ይላል። መንፈሱ እኮ ስለተቀሰቀሰ ነው። መንፈሱ ሲነሳ ይናደዳል። የዛን ሰዓት ምን ይላሉ? እንዲህ ደህና የነበርኩት ሰውዬ ታመምኩ ይላሉ። ደህና የነበርኩት ሴትዮ ታመምኩ። እንዲያውም ተያዘልሽ እንጂ ተጀመረ ማለት ነው። የጨበጣ ውጊያ እኮ ነው መጣላት የነበረብሽ። ከዛ አድፍጦ የነበረው ህይወት እየገዘገዘ ሊበላ የነበረው ተጋለጠ ማለት ታመምሽ ማለት ነው። በጣም እኮ የምታሳዝኑት እኮ በጣም ጡጦ ነው የቀራችሁ እኮ እያንዳንዳችሁ። በጣም ይገርማል። እና ህዝቡ ሲራወጥ አይቶ ይላል ጌታችን፣ ህዝቡ እንደገና ሲራወጥ አይቶ ርኩስ መንፈሱን ገሰጸና ይላል። የሚያንደፋድፈውን ገሰጸና በስላሴ ስም ልብ መልስ እንደሚሉት መምህር ግርማ ወይም ሌሎችም አባቶች ታስር ብለው ጸጥ እንዲል አደረገውና ርኩስ መንፈሱን ገሰጸና አንተ ዲዳና ደንቆሮ መንፈስ እኔ አዛሃለሁ፣ ከእርሱም ውጣ፣ እንግዲህም እንዳትገባበት። ሶስት ነገር ነው የተናገረው። አንደኛ ዲዳና ደንቆሮ መንፈስ። መንፈሱ ምንድነው? መናገርም አይችልም መስማትም አይችልም። ምኑ? ሰውየው አይደለም መንፈሱ መስማትም መናገርም ስለማይችል ልጁንም እንደዛ ነው ያደረገው። አንድም አባቱ አታርግ የሚለውን ነገር አይሰማም። ሁለተኛ እሳት ነው ቢባልም አይሰማም። ይሄ እኮ ውሃ ነው ቢባልም አይሰማም። በቃ መንፈሱ ያለበትን ባህሪ ልጁ ላይ አድርጎታል ማለት ነው። ባህሪውን ጋርዶታል። የልጁን ባህሪ ጸባይ አላብሶታል። የአጋንንታዊት ባህሪና ጸባይ አላብሶታል። ህዝቡ ሲራወጥ አይቶ እርኩስ መንፈሱን ገሰጸውና ምን ብሎ ገሰጾት ይሆን? እስቲ ገምቱ፣ እስቲ ጻፉ። ምን ብሎ ነው የገሰጸው? በእግዚአብሔር ስም ብሎ፣ በኢየሱስ ስም ብሎ፣ በራሱ ስም ነው ወይስ እልሃለሁ እኔ እያለ እንደዛ ነው? እልሃለሁ ገሰጸው ይላል። ረፍ በቃ እያንደፋደፈው። እስቲ ዶሮ ከታረደሽ በኋላ እንዴት ነው ሲከደንባት ትፍ 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 የምትለው? እንደዛ እያደረገው አብላቸው አስቡና ገሰጸው ሲል ጸጥ አለ ማለት ነው። አንተ ዲዳና ደንቆሮ መንፈስ ልጁን ለዘላለም ለዘመናት ዲዳና ደንቆሮ ያረከው የእግዚአብሔርን ቃል እንዳይሰማ ወደ ምኩራብ እንዳይሄድ አባቱን እናቱን እንዳይሰማ ትውልዱም
እንዳይከተል አጠቃላይ ዲዳና ደንቆሮ እንዳይመሰክር አፉን የዘጋኸው እኔ አዛሃለሁ ነው ያለው። እኔ አዛሃለሁ በራሱ ስም ያዘዘው። ከእርሱም ውጣ አለና እንግዲህም እንዳትመለስበት አለ። ሁለት ነገር ነው። ውጣ ነው፣ ግን እንዳትመለስበት ማለት ሰይጣን ከወጣ በኋላ እንደሚመለስ ማሳያ ነው ማለት ነው። ከወጣ በኋላ ይመለሳል ማለት ነው። አይገርማችሁ? ከወጣ በኋላ ይመለሳል። ይሄ ማርቆስ ወንጌል ማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ አለ። አንድ ሰይጣን ከሰው ከወጣ በኋላ ወደ በረሃ ይሄዳል። እዛም ውሃ ወደ ሌለበት ስፍራ ሄድና ተመልሼ ወደ ነበርኩበት ቤቴ ልመለስ ይላል። ልብ ማለት ቤት ነው። ሲመጣ አጊጦና ተወልውሎ ያገኘዋል። በኃጢአት ጸድቶ በደንብ አድርጎ በኃጢአት ደምቆ ያገኘዋል። እንደገናም ይገባበታል። ግን ብቻውን አይገባም። 7 ከሱ የከፉ ይዞበት ይገባ ይላል። እዚህ ጋር ምን አለ? እንግዲህም እንዳትገባበት። ካስወጣው በኋላ ለምን እንግዲህ እንዳትገባበት ያለው? ከወጣ በኋላ እንደገና በር ላይ፣ ጓዳ ላይ፣ የሆነ ቦታ ላይ፣ ቆሻሻ ላይ ስለሚቀመጥ ነው አጋንንት። ስለዚህ ምን መሆን አለበት? ታሰር ማለት ነው። እንግዲህም እንዳትገባበት ማለት የልጁን በር ዘግቼብሃለሁ፣ የልቡን በር ዘግቼብሃለሁ፣ አንተም ወደ ሲኦል ግባ አስሬሃለሁ ማለት ነው። ውጣ ብቻ አይጠቅምም። አንዳንድ አባቶች ውጣ ብቻ ይሉታል። ወጥቶ የት ይሂድ? ሶፋ ላይ ይቀመጥ? ወጥቶ የት ይሂድ? አንዳንዴ የሚያጠምቀው ላይ ይገባል፣ ራሱ ላይ እፈውሳለሁ የሚለው ላይ ተመልሶ ይገባል። ስለዚህ ውጣ ከመባሉ በፊት ምንድን ነው? ታሰር ነው። ኢየሱስ ክርስቶስ ላይ ስለማይገባበት ነው እንጂ ውጣ ከመባሉ በፊት ምንድን መሆን ያለበት? ታሰር። በስላሴ ስም ተንበርከክ፣ በኢየሱስ ክርስቶስ ስም ተንበርከክ፣ በድንግል ማርያም ስም፣ በመላእክት ስም ታሰር። ከዛስ ውጣ፣ ወደ ሲኦል ሂድ፣ እንዳትመለስ ማለት እኮ ሲኦል ግባ ነው። መቼም ሲኦል ከገባ ነው የማይመለሰው። እዚህ ምድር ላይ ካለ ይመለሳል። ስለዚህ እንዳትመለስበት ማለት ሲኦል ግባ ማለት ነው። ለዚህ ነው ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ትገባላችሁ የተባለው። ተመልሰህም እንዳትመጣበት አለው ይላል። ጮሆም እጅግም አንፈራግጦት ወጣ። ሲንፈራገጥ ይላላጣል፣ ግንባሩም እጁም ሁሉ ነገሩ አቧራ ነው የሚሆነው። ቦታውን አስቡት እስቲ ሲንፈራገጥ። አሁን እዚህ ሲያሳዩት የነበረው እኮ ነው። እና ኢየሱስ ክርስቶስ በዚህ ዘመን ቢሆን ኖሮ እሸቱ መለሰም እነዚህ አባቶችም እንደዚህ ያሳዩ ነበረ ማለት ነው። ልክ አይደለህም ብለው ክርስቶስንም ይከሱት ነበር ማለት ነው። ወደኋላ አይመለሱም። እነዚህ ሰዎች ምንድነው? ብርቅ ነው እንዴ መንፈራገጥ? አጋንንት እኮ ስላለበት ነው የሚንፈራገጠው። አጋንንት ስላለበት ነው የሚወራጨው። እንደዛ ልምጥ የሚለው እኮ አጋንንት ስላለበት ነው እንጂ ኖርማል ሰውዬው ሲሆንማ ያለቅሳል እኮ አንገቱን ደፍቶ እፍር ነው የሚለው ራሱ ሲሆን። ስለዚህ የአጋንንቱ ጉልበት እንዲታይ ነው። አንፈራግጦት ወጣ። እጅግ ነው የሚለው። እጅግም አንፈራግጦት፣ እጅግም ማለት ነው ተጎድቶት ደምቶም ሊሆን ይችላል፣ የሆነ ነገር ሆኖ ሊሆን ይችላል። ግን ሰይጣን በዚህ ልክ ኃይለኛ እንደሆነ ጌታ አሳይቶ አስተማረን። እስቲ ሁላችሁ ይሄ ነው ትምህርት ማለት። ሌላ ነገር የምናውቀው ነገር የለም። አለመረዳት አለማወቅ ከሆነ መምህር ግርማ ላይ ነው ጠላትነታቸው። ደብተራ እንደሆኑ ስለተጋለጡ፣ አብሾ እንደተዋረሱ፣ አፄ ፋሪስ አፍልሆን ስለተዋረሱ ስላጋለጥናቸው ብቻ ነው ጠላትነታቸው እንጂ ትምህርቱ ይሄ ነው። እንግዲህ ቪዲዮ የሰማችሁትን ይመስላል። ምን ትላላችሁ እናንተ? እኔ የሚሰማኝ ነገር ቢኖር መምህር ተስፋዬም ጋር እውነት እንዳለ ነው። ምክንያቱም ከመጽሐፍ ቅዱስ ያለውን ነገር ነው እያመጣ እያስረዳን ያለው። አባቶቻችንም ይሄ ጠፍቷቸው ነው ብዬ አላስብም። ግን እያወቁ የሚያጠፉት ነገር ጥሩ አይደለም። እነሱን ለመቃወም ብቻ መጽሐፍ ቅዱስ ላይ የተጻፈውን ነገር በተሳሳተ አመለካከት መረዳታቸው በጣም አሳዝኖኛል። እኔ እንግዲህ አባቶቻችን እልህ ይዟቸው እንጂ እውነታው ጠፍቷቸው ነው ብዬ አላስብም። አባቶቻችን ሁለቶችም የቤተ ክርስቲያን አገልጋዮቻችን ናቸው። ሁሎችም ወደ እግዚአብሔር ለማድረስ ሰዎችን ወደ ቀናቸው ሃይማኖት ለመመለስ እንደሚጥሩ ነው እያየሁኝ ያለሁት። ስለዚህ አባቶቻችን ቢግባቡልኝ፣ በአንድ ሀሳብ ቢስማሙ በጣም ነው ደስ የሚለኝ። እግዚአብሔር ፈቅዶ አንድ ቀን በመልካም አገልግሎት አብረው በህብረት እንደማያቸው ተስፋ አደርጋለሁ። ወሮን ይክፈትላቸው። ይህንን ነው ልል የምችለው። እግዚአብሔር ልቦና ይስጠለውላችንም፣ መለያየቱን አስወግዶ አንድነትን ይስጠን፣ መጨረሻችንን ያሳምርልን፣ በቀናቸው ሃይማኖት ያጽናን። እዚህ ሰዓት ድረስ ተከታትላችሁ ስላዳመጣችሁን እግዚአብሔር ያክብርልኝ። ሰብስክራይብ በማድረግ ቤተሰቡን በቀጣይ ደግሞ በአሪፍ በጥሩ መረጃዎች ወደ እናንተ ስለምደርስ ቤተሰቡን ሰላሙኑ